ይቅርታ ሰላም ነው። ደህና አህዱ እባላለሁ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል ወጣት ጀነሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃለሁ። ፈቃደኛ ከሆንክ አንዴ ባዋራ። እሺ እኔ አህዱ እባላለሁ። ስምና በምን ስራ ነው የተሰማራው? ሀበን ኪሮስ እባላለሁ። በሶፍትዌር ዴቨሎፕመንት ሶፍትዌር ኢንጂነሪንግ ነኝ። በጣም አሪፍ። ሶፍትዌር ዴቨሎፐር ነው ማለት ነው? ያ ቢዝነስ ኦነር ነህ? ቢዝነስ ኦነር ነኝ። ምን ይባላል የድርጅት ስም? ሰቀላ ቴክኖሎጂ የሚባል የሶፍትዌር ዴቨሎፕመንት ካምፓኒ አለኝ። በሱ ስር የተለያዩ ፕሮዳክቶች አሉን። ሰቀላ ዲጂታል እቁብ የሚባል አንድ የዲጂታል እቁብ አፕሊኬሽን አለን። በተጨማሪ ደግሞ ሆራይዘን ሳኮ የሚባል በኢትዮጵያ ለመጀመሪያ ጊዜ ሎካል ዴቨሎፕድ የሆነ ለሳኮና ለማይክሮ ፋይናንስ የሚሆን የኮር ባንኪንግ ሲስተም አለን። ያ በጣም በበርካታ ስራዎች ነው የተሰማራው። ኦፍ ኮርስ። የመጀመሪያ ሚሊዮን የሰራው በስንት ዓመት ነው? 23 ዓመቴ። በ23 ዓመት። አሁን ስንት ዓመት ነው? አሁን 28 ዓመቴ ነው። 28 ዓመት ነው። የመጀመሪያ ሚሊዮን ሜክ ስታደርግ በሰዓቱ ምንድን ነበር የሰራው? ሶፍትዌር ፕሮዳክት ነበረኝ። እሱ ለፓረንት ካምፓኒ ሸጠና ነው። ኦኬ። የመጀመሪያ ሚሊዮን ሜክ ያደረገው በዛ ነው ማለት ነው? በራሴ ሶፍትዌር ለአንድ ትልቅ ካምፓኒ ሸጬው ነው። ብዙ ወጣቶች ባለሀብትና ስኬታማ ሰዎች ሲመለከቱ የሆነች ተርኒንግ ፖይንት አላቸው ብለው ያስባሉና ያንተ ስኬታማ ለመሆን ተርኒንግ ፖይንት ምንድን ነበረች? አንደኛ እድል መጠቀም፣ የምታገኘውን እድል በስርዓት መጠቀም አለብህ። እድል ብዙ ጊዜ ላይመጣ ይችላል። ስለዚህ እድልህን በስርዓት መጠቀም አለብህ። ሁለተኛ እድል ለሰጡ ሰዎችም ቢሆን ካምፓኒዎችም ቢሆን እግዚአብሔርም ቢሆን አመስግነህ ታማኝነት መስራት ማገልገል መቻል አለብህ። መጀመሪያ ሚሊዮን ሜክ ካደረክ በኋላ እንዴት ነበር ከዛ በኋላ ጉዞ? ወጣ ገባ ልበል፣ ወጣ ገባ ነው። በዛን እድሜ ብር ስታገኝ ብዙ ብር ነው የሚመስልህና ብዙ ነገር ትበትናለህ ምናምን ታደርጋለህ። ከዛ በኋላ እሱን ተምረህበት ደግሞ ከዛ በኋላ አፕወርክ ስራዎችን ሰርተናል። የውጭ ኤክስፒሪየንስ አለን፣ እሱ ሰርተናል። ከሱን ቅድም እንዳልኩ የነበረውን በትነ ሲጠፋ ደግሞ ማርበታለህ እና ሁለተኛም እድል ተሰጥቶን ከሌሎች ፓርትነሮቻችን ጋር በመሆን ነው አሁን ያልኩን ሰቀላ ዲጂታል እቁብ ራሳችን ጀምረን አሁን ጥሩ ሁኔታ ነው ያለው። አንተ ድሮ አፕወርክ ላይ ትሰራ ነበረ። አሁን ብዙ ወጣቶች አፕወርክ ላይ ሲሰሩ ምናምን እንመለከታለን እና አንተ መነሻ አፕወርክ ነበር ማለት ነው? አፕወርክም እንዳልኩ የቅድም የነበረው ፕሮዳክቴም ሽጬ ስንት ስለነበር አፕወርክ ደግሞ የበለጠ ብዙ ስራ አፕወርክም ጉግልም ለ6 ወር ሰርቻለሁ በሪሞት ስራ እና እነሱ መነሻ ፖይንቶች ናቸው። ጉግል ካምፓኒ ላይ ማለት ነው? ያ ጉግል ላይ በሪሞት ለ6 ወር ሰርቻለሁ። በዚህ ተዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ያው ራሴ ስላለሁበት የአይቲ ኢንዱስትሪ ላይ ኢንቨስት ማድረግ በጣም ቆንጆ ነው። ሜንሊ እነዚህ ሳስ ፕሮዳክቶች እንዲሁም ዳታ ሴንተር ከተቻለ አቅም ከተገኘ ደግሞ ሃርድዌር ኢንጂነሪንግ ላይ በጣም አዋጪ ቢዝነስ ነው። ሰዎች ወደዚህ ሙያ ውስጥ ቢገቡ ሪኮመንድ ታደርጋቸዋለህ? ኦፍ ኮርስ በተለይ ወጣቶች ጊዜ ያለ ኢነርጂ ስላለ የበለጠ ኢንቨስት ቢያደርጉበት በጣም ያዋጣቸው ይመስለኛል። ህይወት የተማርኩት ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ ብዙ ነገር ነው። ሜንሊ ህይወት ያስተካክላል። ከብዙ ኢሹዎች ፊክስ ሊያደርግልህ ይችላል። አይ ኖ ዳይሬክትሊ ሃፒነስ አይገዛም፣ ግን ከእግዚአብሔር ፍቃድ ጋር ገንዘብ ማምለክ የለብህም። እግዚአብሔር ነው ማምለክ ያለብህ። ግን ገንዘብ ደግሞ ብዙ ነገሮችን ፊክስ ሊያደርግልህ ይችላል። ብዙ ነገር ሜንሊ ደስተኛ ያደርጋል። አጠገብ ያለ ሰው ኢሹ ፊክስ ያደርግልሃል ምናምን ሃፒ ደስተኛ ያደርጋል። ደስታ ባይገዛም ደስተኛ ግን ያደርጋል። አንተም ቢሊየነር ነው ማለት ትችላለህ? መልቲ ሚሊየነር ነኝ። መልቲ ሚሊየነር በቅርቡ ግን በቅርቡ ወደ ቢሊየነር ስትሆን ድጋሚ እንገናኛለን። ኦፍ ኮርስ 100%። ብዙ ወጣቶች አሉ እውቀት ያላቸው ግን ኢንቨስት የሚያደርጉበት ብር የሌላቸው አሉና ለእነሱ ምን ትመክራቸው? ጋር አብረው እንስራ ቢል በምን አይነት ወይ መስራት ይችላሉ? እኛ አይዲያ ላይ ኢንቨስት እናደርጋለን። ሜንሊ አንድ የሆራይዘን ሳኮ ያልኩ አንዱ እቅዳችን ሀሳቦች ላይ ኢንቨስት ማድረግ ነው። ወጣቶች ሜንሊ ሶፍትዌር ላይ እቅድ ያላቸው ሶፍትዌር ላይ ግን ሜንሊ ፎከሳችን እሱ ስለሆነ ሀሳብ ይዘው መጥተው በደንብ አድርገው ካሳመኑን they can work with us anytime ችግር የለውም። ስለዚህ የት ሊያገኙ ይችላሉ? አንተ ቢሮአችን አዲሱ ሴንቸሪ ሞል ብራስ አካባቢ ያለው ሴንቸሪ ሞል ነው። 104 እና 105 እንዲሁም 309ኛ ኦፊስ ነው። እዛ መጥተው አይዲያቸው አቅርበው ኤኒታይም ኦፕን ነው። ለሀሳብ በጣም ዝግጁ ነን። አንተን አሁን ወደ 10ዎቹ ዓመት መልሰህ ነው ያኔ ባስተካከለው ባላረጋቸው አሁን ለስኬቴ በጣም ይጠቅመኝ ነበር ብለው የምታስበው ነገር ምንድን ነው? አሁንም ወደ እድል መጠቀም ነው የምመልስ። እንዳልኩ ልጅነት አለ፣ የዛኔ ትንሽ ብርም አለ ምናምና ብዙ ኦፕሽኖች አይሆንም ብቻዬን አረጋቸዋለሁ ለብቻዬ ይሻለኛል ያልኳቸው ታይሞች ነበሩ። አሁን ብመለስ ወደ እነሱ ፓርትነር አድርጌ እድል ሰው ሲሰጠኝ እነሱ ጋር ሆኜ የምሰራውን
ነበር ማስተካከለው እና እድል መጠቀምን ነው እንደገና የዛኔ እንትን ማረገውና አሁን ካለውበት የበለጠ ከፍ የምልበት እድሎችን ነበር። ሰው ስኬታማ ለመሆን ስኬት ቀመር የሚባል ነገር ያስፈልገዋል? አዎ አንደኛ እግዚአብሔርን ማመስገን፣ ለሰጠን እድል እግዚአብሔር ማመስገን፣ ሁለተኛ እድል መጠቀም፣ ሶስተኛ ጎል እና ስትራቴጂ ማስቀመጥ መቻል አለብህ። ፕላን ማድረግ አለብህ ስራ የምትሰራውን ነገር እና ትምህርት ላይ ፎከስ ማድረግ መቻል አለበት። አንድ የሰው ልጅ ሲማር የበለጠ እድል ያገኛል እና እነዚህ ነገሮች መጠቀም አለበት ብዬ አስባለሁ። በጣም ትልቅ ነገር ነው የነገርከኝ። አሁን ብዙ በእኛ ማጆሪቲ ትምህርት መማር ሳይሆን በዚህ ሰዓት ስራ ላይ ኢንቨስት ጊዜን ማድረግ ስኬታማ እንድትሆን ይረዳሃል ይባላል አሁን ካለንበት ጊዜ አንፃርና አንተ ምን ትመክራቸዋለህ? ያ ብዙ ተማሪዎች ስለሚያዩት እኔ ትምህርት ላይ ፎከስ ቢያደርግ ሪኮመንድ አደርጋለሁ። እንደኔ ምክር እኔ ተምሬ ስለሆነ እዚህ የደረስኩኝ ሁሉ እንደሌላ አይሆን ይችላል፣ ግን ሰው መማር አለበት ባይ ነኝ። አትሊስት ባይጠቅምም አይጎዳህም። ትምህርት ጀስት ትምህርት ሳምሃው እድል ታገኝበታለህ፣ ሰው ትተዋወቅበታለህ፣ አዲስ ነገር ትማርበታለህ። ኢቭን ሎንግ ባይሆንም አጫጭር ትምህርቶችን ተምሮ ሰው መቀየር ይችላል ብዬ ነው ማለት ነው። በህይወት ከሰማህ ቤስት የምትለው አድቫይስ ምንድን ነው? አንድ ስራ ስትሰራ ብዙ ከሚወዳደርበት ሳይሆን ከነሱ በላይ ማለት ሌቨልህን የሆነ ነገር ከፍ ማድረግ መቻል አለብህ። ኢኖቬት የምታደርገው ኢሹን ሶልቭ የምታደርገው አዲስ ነገር ክሬት ማድረግ መቻል አለብህ። እንደዛ ስታደርግ ኮምፒቲሽኑ አንተ ጋር ብቻ ነው የሚሆነው ወይም ደግሞ ከራስህ ጋር ነው የሚሆነው እንጂ ብዙ ኦን ከሚያደርገው ነገር አይደለም። እና ዩ ኒድ ቱ ኢኖቬት አዲስ ነገር ሶልቭ ስታደርግም በዛ ልክ እና ኮምፒቲሽን ከፍ ማድረግ አለብህ ራስህ ጋር ማለት ነው። ኮምፒቲሽን የሚመጣብን እኛ ሰዎች የሰሩት ነገር ደግመን ስለምንሰራ ነው ማለት ነው። እና አዲስ የሌለ ነገር ክሬት ማድረግ መቻል ያኔም በሚሊዮን ነው የሚመለከተውና ምናልባት ከጠቀመ ለድርጅት የምታስተዋውቀው ወይንም የምታስተላልፈው መልእክት አለ? አዎ ቅድም ያልኳችሁ ፕሮዳክቶቻችን ሜንሊ ሰቀላ እቁብ ከጉግል ፕሌይም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ከትንሽ እስከ ትልቅ የእቁብ ፕሮዳክቶች አሉን። የሞኔታሪ እቁቦች አሉን፣ ኢንካይንድ እቁቦችም አሉን። ሰቀላ ላይ ጆይን አድርጋችሁ መጠቀም ትችላላችሁ። እንዲሁም ሆራይዘን ሳኮም የብድርና ቁጠባ ተቋም ነው። ሰው በየአቅሙ እየቆጠበ የሚሸለምበት የመኪና ሽልማት አዘጋጅተናል፣ የቤት ሽልማት አዘጋጅተናል። እንዲሁም የተለያዩ ሽልማቶች ኤሌክትሪክ ሞተር ባይኮች ለልጆች የሚሆኑ ሽልማቶች አዘጋጅተናል። እሱም መጣችሁ ሴቭ አድርጋችሁ መሸለም ትችላላችሁ። እንዲሁም ለስራችሁ የሚሆናችሁ ብድር መበደር ትችላላችሁ። ኢትስ ኦል ዲጂታል ብራንች ምናምን ቪዚት ማድረግ የማይጠበቅባችሁም በዌብሳይታችን horizonsaco.com ኦር ደግሞ ሞባይል አፕ ከፕሌይ ስቶር አውርዳችሁ ሆራይዞን ሳኮ ብላችሁ ተጠቅማችሁ ህይወታችሁ መቀየር ትችላላችሁ። አንድ በተጨማሪ ደግሞ በኢትዮጵያ ለመጀመሪያ ጊዜ ለባንኮች የሰራ ነው ይሄ የሎን አፕራይዛል እና አውቶሜሽን እና ኪው ማኔጅመንት ሲስተም። ባንኮችም ይሄ ሶሉሽን ከፈለጋችሁ ከኛ ጋር መጣችሁ ኮሙኒኬት አድርጋችሁ መጠቀም ትችላላችሁ። በጣም አመሰግናለሁ ሀበን፣ እውቀትህን እንዲሁም ደግሞ ጊዜ ለኔ ስለሰጠኝ አመሰግናለሁ። እኛን ስፖንሰር የሚያደርግን ድርጅት አለ። እነዚህ እውቀታቸውንና እኛን አክብረው ከመኪናቸው ወርደው ለወጣት ጀነሬሽን ለሚያስተምሩ ሰዎች ሻይ ላውንደር ይባላሉ። ቦሌ ነው የሚገኙትና ቦሌ አቫንቴ ሬስቶራንት ፊት ለፊት ነው ያሉት። 5 ጊዜ የጥበት ሰጠውሃል። እናመሰግናለን በጣም ሌላም ጊዜ ያገኘሃል ብዬ አስባለሁ። Thank you bro. Yes. Okay.